ልጆች የእኛ ልጆች የእናንተ በማለት ልጆቻችንን በበጋው ወቅት ቅዳሜና እሁድ እያስተማረ የቆየ ቢሆንም ልዩ የክረምት መርሃ ግብር ከሰኞ እስከ ቅዳሜ ባሉት ቀናት ውስጥ መንፈሳዊ ትምህርት እየተማሩ እንዲያሳልፉ የልጆቻችን ዩቲዩብ ቻናል ተሳታፊ እንዲሆኑና ተሰጧቸውንም እንዲያወጡ ምዝገባ ጀምረናል። የሚሰጡት የትምህርት አይነቶች የአብነት ትምህርት በቤተ ክርስቲያን አገልግሎት እንዲሳተፉና የነገይቱን ቤተ ክርስቲያን ተረካቢዎች እንዲሆኑ የሃይማኖት ትምህርት ስለ ሃይማኖታቸው መሰረታዊ ጉዳዮችን እንዲያውቁ እኔና ወንድሜ አትናቴዎስ አሁን ዲያቆናት ነን ብለናችኋል አይደል? የአብነት ትምህርት መጨረሻው ዲቁና አይደል? ወይም ቅስናም አይደል? ጵጵስናም አይደል? እነዚህ ማዕረጋት ናቸው። ስርዓተ ቤተ ክርስቲያን የቤተ ክርስቲያናቸውን ስርዓት እንዲረዱና ጥያቄዎቻቸው መልስ እንዲያገኙ ግን አባ እግዚአብሔር እኛንና እናንተን ወላጆች እኩል አድርጎ የሚያየን እውነት ነው። እግዚአብሔር የፈጠረውን ፍጥረት ሁሉ ለማንም ሳያደላ ፍጥረቱን ሁሉ በእኩል አይን ነው እግዚአብሔር የሚያየው። አሐዱ አምላክ አሜን አሜን አሜን። ክርስቲያናዊ ስነ ምግባር በጎ ምግባር እንዲይዙ ለወላጆቻቸው ለታላቆቻቸው እንዲታዘዙ መንገድ ለመምራት አንድ መጽሐፍ ካነበበ ሰው ተጠንቀቅ። ምን አልኳችሁ? ለምን? በደንብ ስላላወቀ ነው። ትንሽ ነገር ነው የሚያውቀው። ስለዚህ እናንተም እንደዚሁ ትንሽ ነገር ብቻ አውቃችሁ የምትተውት ከሆነ ምን ይባላል? እናንተም አንድ መጽሐፍ ካነበበ ከእናንተ ተጠንቀቅ እንባላለን እኛ ማለት። የቅዱስ ያሬድን ፈለግ ተከትለው በመዝሙር እንዲያመሰግኑ መዝሙር ያጠናል። የቤተ ክርስቲያናቸውን የስዕል አሳሳል ይማራሉ። የዜማ መሳሪያ ይማራሉ። ሁላችን በእነዚህ ቀናት ለሕይወታቸው አስፈላጊ የሆነውን የእግዚአብሔርን ቃል የሚማሩበት ቀን ነውና ልጆቻችሁን ወደ እኛ መርሃ ግብር ይላኩ። ዕድሜያቸው ከ6 ዓመት እስከ 14 ዓመት ለሆኑ ልጆች ትምህርት የሚሰጥበት ቀን ዘውትር ሰኞ፣ ሮብ፣ አርብ ወይም ማክሰኞ፣ ሐሙስ፣ ቅዳሜ ከጧቱ 3 ሰዓት እስከ 7 ሰዓት። ለማስመዝገብና የማስተማሪያ ቦታችንን ለመጎብኘት ከአራዳ መናገሻ ቅዱስ ጊዮርጊስ ቤተክርስቲያን ወደ ሽሮ ሜዳ በሚወስደው መንገድ ላይ ከቶታል ማደያ አጠገብ ራመት ታቦር 4ኛ ፎቅ ላይ በአካል መጥተው ማስመዝገብ ይችላሉ። ለተጨማሪ መረጃ 0911 66 1398 ወይም 0911 66 67 84 በማለት ይደውሉ። ልጆቻችን ዩቲዩብ ቻናል